ባለትዳር የሆነ ወንድ አሳዳችሁ የራሳችሁ ለማድረግ የምትፈልጉ ሴቶች ማለት ነው። በቃ ያገባ ሚስት ያለው የልጆች አባት የሆነውን በቃ አፋጥ እሷን ፈቱን ሊያገባ ይገባል። ምክንያቱም እኔን ስለሚወደኝ ከሷ ስለተሻልኩ ከሷ የተሻለ እንክብካቤ ስለሰጠሁት። አንቺ የእርጎ ዝንብ ለራስሽ እንኳን ዋጋና ክብር የሌለሽ ይሁንሽ አልጫ ከሴቶች ሁሉ የወረድሽ ሴት ተብለሽ የማትጠሪ ዋጋሽን ያላወቅሽ የእውነት ነው የምላችሁ። አንዳንድ ሴቶች ዋጋችሁ ለምን እንደተፈጠራችሁ ሴትነታችሁ ምን እንደሆነ እማታውቋላችሁ። ርካሾች፣ ርካሽ በነፃ ማንም የማይወስዳችሁ። እንኳን ሰው እኮ እቃ ራሱ ሲገዛ በገንዘብ ነው አይደል? ማንም በነፃ አይሰጥም። የማይረባ ነገር ራሱ ማንም በነፃ አይሰጣችሁም። የእውነት ነው የምላችሁ። መስቲካ ማንም በነፃ አይሰጥም። መስቲካ እንግዲህ የወረደ ነገር ነው አይደል? ማንም አላምጦ ጣሙ ሲያልቅ የሚጥለው ነገር ነው። ርካሽ የሚባል ነገር ነው። ማንም አይሰጣችሁ። ልክ እንደዚህ ርካሽ ናችሁ፣ ለራሳችሁ ዋጋ የሌላችሁ። ማንኛውም ሰው እንደ መስቲካ አጣጥሞና ጣሜሽ ሲያልቅ የሚተፋሽ ርካሽ የእርጎ ዝንቡላ ማለት ነው። መጀመሪያ እስቲ ለራሳችሁ ክብር ይኑራችሁ። ጠላው ያልበጀ ቅራሬው ሰው ፈጀ ነው። እዛችኛው ዋጋ ያልበጀ አንቺ ጋር ምን ያደርጋል? ለአንቺ ምን ይሰራል? አንዳንድ ሴቶች የምሬ ነው ብላችሁ በቃ የሆነ ደንቆሮ የሆናችሁ ሴቶች አላችሁ ልበል። ደንቆሮ ሴትነታችሁ እንኳን ያልገባችሁ፣ ክብር ስላልሰጠሽው፣ የሚገባውን እንክብካቤ ስላልሰጠሽ፣ ፍቅር ስለሚገባው። እውነትሽን ነው። አንቺ የሚገባውን ፍቅር እየሰጠሽው ነው። ሩታንም የማይገርምሽ ከማርገዟ በፊትና ከመውለዷ በፊት እግሯን ነበር አጥቦ ውስጥ እግሯን ብሎ ሲስም የነበረው። የእውነቴን ነው የምላችሁ። አትርሱ። እስቲ እዩ፣ ወደ ኋላ ተመልሰሽ እስቲ ቪዲዮኒ። የእውነት ውስጥ እግሯን የእውነቴን ነው የምላችሁ። ሴቶች የራሳችሁን አስከብሩ። ሴቶች ቆፍጠን ብንል የሚሽለጠለጥ ወንድ አይኖርም። ገባችሁ? እኛ ቆፍጠን ብለን ነው መጀመሪያችኛዋን ሴት አክበር። ሄዋን እህቴን እኮ ነው እያስለቀስክ የመጣው ነው ብለሽ የሚገባውን ልኩን በተናግሪው። የምሬ ነው የምላችሁ። ወንድም ልጅ ለመሽለጥለጥና ለመልከስከስ አይበቃ። በቃ እኛ ሴቶች እኮ ማስተካከል ያለብን። ለሄዶ ለመጣው ቀሚስሽን የምገልቢ አንቺ የእርጎ ዝንብ፣ የማንም መረማመጃ ደግሞ እንዲት ወረገረግ ያለሽ ጭራሽ እንደ ባል እንዳገባሽ እንደ ባልሽ እንደሆነ የሰማንያ ሚስት እንደው አንቺንም መስዩ 80 የተፈረመው ላንቺንም መስለው የሚገባውን እንክብካቤ ስላልሰጠሽው፣ እንክብካቤ ስላልቻልሽበት፣ እውነትሽን ነው ስላልቻለችበት ነው። ያን አንቺ ስለቻልሽበት ነው። ውበትሽ አላል ሽልጥልጥ ብለሽ የምትመጪው አንድ ቀን እኮ አንቺም ተቀብድደሽ ቤት ትቀሪያለሽ። ያኔ ምንም ማድረግ አይቻልም። እንግዲህ ደግሞ ሌላ ደግሞ ገና አዲስ እንዲህ እሽኮለሌ የምትለዋል ሊጠብስ ይችላል። አዲስ እሽኮለሌ የምትለዋ ማለት ነው። ምንም ማድረግ አይቻልም። እንግዲህ እግረኛ ሰው እግረኛ ነው። ቢያስሩትም አይቀመጥም። አመለኛ ሰው ብታስሩት ራሱ በመንፈስ ሄዶ ይማግጣል። በመንፈስ እሽኮለሌ ይላል። ይሄ ነው ያልተረዳ ነው። እኛ ይሄ ነው በቃ ወንድ ልጅ አንድ ቦታ እንዳይረጋ ያረግ ነው። እኛ ሴቶች ነው ለራሳቸው ዋጋና ክብር እየሰጠን አይደለም። አንዷን ሴት ጥሎ አንዷ ጋር ሲመጣ ነው ማለት አለብሽ። አንዷን ሄዋን እህትሽን እያስለቀሰ አንቺ ወይዬ ቢልሽ ነገ ያንቺ ነው ጣው ማልቀሱ። ነገ አንቺ ታልቅሻለሽ። ቀኔ በጣም ስለወደደኝ ቆንጆ ስለሆንክ እንክብካቤ ስለቻልኩ አሰጣጡ እንዴት ነው ለየት ባለ ሁኔታ ነው መሰለኝ የምትሰጪው። ሩታ ደግሞ ተሳስተሻል መሰለኝ እዚህ ጋር። አንዳንድ ሴቶች ግን አስተሳሰባችሁ እንዴት ነው? እንዴት ነው የምታስቡት? በቃ በአንድ ሾለቆ በአንድ ዋሻ አንድ ሾለቆ ነው ሁላችንም የያዝነው። እናውቃለን። እኛ ሴቶች አንድ ጾታ ነው፣ ተመሳሳይ ነው። ዋናው ጭንቅላታችን ነው፣ አስተሳሰብ አገነዛዘባችን ነው የሚለየን። ሴቶች ብሎ አንድ ላይ ማያስወቅጠን እሱ ነው። ሴቶች ብሎ ደግሞ አንድ ላይ የሚያስጨፈልቀን ጾታችን ነው። ገባችሁ? ይሄን ልታገናዝቡ ይገባል ሴቶች። ይሄን ልታውቁ ይገባል። አንዳንዶች በቃ ራሳችሁን በጣም ትቆልሉ አላችሁ። በቃ እኔ ተፈላጊ ሆኜ እኔ እኮ ስለፈለገኝ ነው ወይ በጣም ስለሚያፈቅረኝ እኮ ነው ካንቺ ተሽዬ ስለተገኘውለት። ትላንት መሩታን አንቺ ነሽ የምትሻይኝ፣ አፈስኩሽ፣ አገኘውሽ፣ ውስጥ እግሯን አጥቦ አይተናል። በአይኑ በብረታችን በአይኑ በብረቱ ያየ ነው።
ዓለም ያወቀው አገር የሞቀው ነገር ነው። የምር ሲሪየስ ለምንድን ነው የምንሞኘው ግን እኛ ሴቶች? ልባችን ለምንድን ነው እንደ ጡታችን የሚንጠለጠለው? ነው ቆፍጠን ማለት አለብን። ለምንድን ነው በራሳችን ክብር ላይ ራሳችን የምንረማመደው? ለምንድን ነው ራሳችን ዋጋችን ዝቅ የምናደርገው? ነው ማለት አለብን። ቆፍጠን ማለት አለብን። ሩታንም ከማግባቱና ከማስረገዙ ልጅ ከመውለዷ በፊት ውስጥ እግሯን ነበር የሚላት። በቃሽ ኮለሌ ወይኔ መሬት ባትረግጥ ራሱ ደስ ይለዋል። አየር ላይ ብትራመድ ማለት ነው። ገባሻ? ስለዛ እንክብካቤ አሰጣጥ አልቻልሽበትም። ፍቅር አሰጣጥ ስላልቻልሽበት ነው። ትላንትና ሩታም ፍቅር አሰጣጥ ስላልቻልሽበት ነው ስትል ነበረ። አሁን ግን ይኸው በቃ ሴቶች አትሞኙ። እኔ የሚያስቀኝ ንግግራችሁ ነው። በቃ ንግግራችሁ በጣም የወረደ ነገር ስለሆነ ነው። የሞተ ንግግር፣ የሞተ አስተሳሰብ፣ የሞተ እሳቤ ነው በአይምሯችሁ የምትቀርጹት። እሱ ነገር ነው በጣም የሚያስቀኝና የሆነ ስሜታው የሚያደርገኝ ማለት ነው። በቃ እናንተ ልዩ እንደሆናችሁ፣ የእናንተ ተሰጦ፣ የእናንተ ጾታ ልዩ እንደሆነ ራሳችሁን የምትክቡ ሴቶች አላችሁ። ልዩ ነሽ እቺ ጉሽምየዋ ተብዬዋ ማለት ነው። አንቺ ሄርሜላ ተብዬዋ ቅርጽሽን መጀመሪያ አስተካክይ። ዱቡ በስፖርት ስር እስቲ አንቺ ገበቴ ራሱ ኧረ ቅርጽ አለ የሆነ ስትክልክል ያለ ነው። ዘውድሽ አካባቢ በርሜል ትመስያለሽ። ጫንቃ አካባቢሽ የሆነ የአንበሳ ጫንቃ ነው የሚመስለው፣ የጅብ ጫንቃ። ከቂጥሽ ውልቅ ብለሻል። እስቲ ቅርጽሽን መጀመሪያ የሴት ቅርጽ አድርጊ። የሆነ ሽንቅጥቅጥ ያለቻል አይደል? የሴት ቅርጽ ያዥ። ግድ የለሽ ትደርሻለሽ። ሌላው ቂጥ ለቂጥ መጋፋቱ መቀማቱ ትደርሻለሽ። መጀመሪያ እስቲ ቅርጽሽን አስተካኪ። ተፍ በይ። ያኔ ሰውነትሽን ትንሽ እስተከልከል ሲል ቅጥን ምጥን ስትይ ማለት ነው አስተሳሰብሽ ምናልባት ቦታው ላይ ይገባል። ሰውነትሽና ቅርጽሽን ቦታው ላይ ሲገባ ማለት ነው አስተካከይ እስቲ። አትሞኙ ሴቶች አትሞኙ። ኖ ወንድ ልጅ የምሬን ነው የምላችሁ፣ እግረኛ ከሆነ እግረኛ ነው በቃ። ዛሬ ወይ ሮማንቲክ ምናምን ሊሰጥ ይችላል። ነገ አንቺም ይሄ የማልቀሱ ጣፋንታ ነው የምትሆኚው። በተለይ ያገባ ወንድ ላይ አንዳንድ ሴቶች የተለከፋችሁ ሴቶች አላችሁ። ተረግማችሁ ነው እንዴ? ወይ ይሄማ የርግማን መንፈስ ነው። የእውነት በጣም የመረገም መንፈስ መጥቷችሁ ተጠናውቷችሁ ነው እንጂ እኔ ጤነኝነት አይደለም። ሰው ለዛች ሚስቱ ያልበጀ አራስ ቤት ስትታረስ ጎንበስ ቀና ብሎ እንዴ አጥሚት የተሰራውን አጥሚት ሰርቶ ባያጠጣ እንኳን የተሰራውን አጥሚት እንኳን እያቀረበ ትሪት ማድረግ አንድ ነገር ነው። የሱን ልጅ አይደል እንዴ 9 ወር ተሸክማ የወለደችው? የሱን ልጅ አይደል እንዴ? ነገ እኮ አባት ነኝ ልጄን አሳየኝ ማለቱ አይቀርም። ደረቱን ነፍቶ ማለት ነው ለመጠሪያ። ያችን ቀን እንኳን እንደው ለመጠሪያ ያኔ እንኳን ሲጠራ ያለችውን ስሙን ቆፍጠን ብሎ የሆነ ኮራ ብሎ ደረቱን ገልብጦ መጠሪያው እኮ ነኝ አባቱ ነኝ ለማለት እንዲህ በቃ እንኳን ትሪት ማድረግ አለበት። እናትየውን በአራስ ቤት ውስጥ ማለት ነው። አራስ ቤትነት ሆና ዛሬ ሚስቱን አራስ ቤት ያልተንከባከበ ወንድ እንክብካቤ ስላልሰጠ ከአራስ ቤት ተነስታ ደግሞ ጭራሽ እንክብካቤ ለሱ ትስጥ ለሱ እንክብካቤ ጭራሽ በሱ ዙሪያ ደግሞ ራሱን የቻለ ሁኔታ ላይ ስለምመጣበት ነው እሱን አሁን እዚህ ጋር እማልናገረው ማለት ነው። ሲሪየስሊ ልኩን እነግረዋለሁ መነገር ስላለበት ሲሪየስሊ። በነገራችን ላይ እኛ ያበሻ ሴቶች ቆፍጣና ነን፣ ጎበዝ ነን። የምር ቤት ታገባን ቤቴ ነው የምንለው። አንዳንድ የርጎ ዝንብ እንደዚህ መተው ቤቴ ብለን የገነባነውን ቤት ብትን ያደርጉታል እንጂ ማለት ነው። በቃ ብዙዎቻችን ካገባን በኋላ ስብስብ ነው፣ ስራ ነው፣ ቤቴ ነው። አንዳንዴ ደግሞ ቤቴ ስንል የሆነ ቆይ ራሳችን እንቻል እንዲህ ያለ እንደፋቀና ስንል እናታችሁ ምን መስላችሁና ይሄ ነገር ክፍተትም ተፈጥራላችሁ። ገባችሁ? ራሳችሁን ችላችሁ ግን ያችን ሴት ትሪት ማድረግ ያለባችሁ እናንተ ነበራችሁ። ይሁን አግብቻለሁ መቼም ኑሮም ነው ድህነታችንም ነው ሰርተን እንለወጣለን ብለን ደግሞ ተፍ ስንል ውበቷ ቀነሰብኝ። ትሪት እንክብካቤ አበዛች። ትሪት አታረገኝም። አዝላሽ ኮኮ ብላ እሹሩሩ አትል። ከዚህ በላይ
እና በኋላ አንዳንድ ወንዶች በነገራችን ላይ መጀመሪያ ላይ የማይሆን ነገር ታረጉና መጨረሻ ላይ ሁኔታው ይገባችኋል። የቺ ወሰደች ልጅ እንደማታገኙ ውስጣችሁ ይረዳና ወደኋላ መመለስ ትፈልጋላችሁ። መቼም የሻገተ እንጀራ መልሶ እንደ አዲስ እንደ ትኩስ እንጀራ ነው። ያለቀ የተደፋው አይታፈስም እንደሚባለው ማለት ነውና እንደዛ አትሁኑ። ከዛ በኋላ ደግሞ በቃ ይቅርታ አድርጊልኝ ሰቀላለው በቃ ሶሪ የኔ ሁኚ። መጀመሪያ እስቲ ተጠንቀቅ። ስትመከር ስማ፣ ተመከር። ይሄ ነው ጫወታው። እና ይሄን ለማለት ነው የመጣሁት። እቺ ወይዘሮ ሄርሜላ ተብዬዋ ማለት ነው አንቺ የእርጎ ዝንብ ከሰው ትዳር ውጪ፣ በቃ ነው በይ ውጪ። ራስሽን አእምሮሽን እስቲ ውቀሹ። ልክ አይደለሁም በይ። ቁጭ ብለሽ አስተውይ እስቲ አስቢ። ከዚህ ለመውጣት ደግሞ ስፖርት ቤት ግቢ፣ ጂም የሆነ በትበይ እስኪ ስፖርት ስሪ። ነገሩ ጂም ቤትን ባትመዘገቢ በቃ ዱቡ በይ ጠዋት ስፖርት ስትሰሩ እኮ አይምሯችሁም ሸንቀጥ ይላል። የሆነ አስተሳሰባችሁ ይስተካከላል። የማይሆን ነገር አታስቡም። የዘቀጠ አስተሳሰብ አታስቡም። ልክ አይደለም። የት ነው ወዴት እየሄድኩ ነው ትላላችሁ። የምሬን እምላችሁ ስፖርት ስሪ። እኔ እንደ እህትነት ልምከርሽ፣ ከሰው ትዳር ውስጥ ውጪ፣ ከሰው ቤት ውጪ። ሰብሰብ ቆፍጠን በስተ የራስሽን ህይወት ምሪ። አንዳንዶቻችሁ ጭራሽ ፈተሻችሁ እንደው ይሄን ማለት ያገባ ሰው የምትፈልጓላችሁ። አይቀናችሁ። ይሄን ነው አይቀናችሁ፣ አይሳካላችሁ። ኢቭን እንኳን አፋታችሁ የእናንተ ብታገቡ አይሳካላችሁ። ይሄን ነው የማይዘልቅ የማይሳካ ነገር ደግሞ ቢቀርባችሁ ይሻላል። እንደ ምክሬ ነው፣ ቢቀርባችሁ ይሻላል። ማይሆን ቦታ ላይ አትግቡ። እድሜያችሁን እናንተን ሁሉ ነገራችሁን እርካሽ አታርጉት። ማንነታችሁን ሁሉ አትጣሉ። ይሄንን ምክሬን ስሙ፣ አዳምጡኝ ማለት ነው። ወዳለው መግቢያ ላይ ሰላም አላልኳችሁም። ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? ወይ መግቢያ ላይ ሰላም ማለት እኮ ብስጭት ብዬ እረሳለሁ። እኔ ያለሁላችሁ በያላችሁበት ዳርቻ ሰላማችሁ ይብዛልኝ። እወዳችኋለሁ። ቶሎ ለመምጣት እሞክራለሁ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ከኔ ጋር ቻው።